ሙሽራ ነገ ሊወስድሽ ይመጣል። አንቺ መንገድ ጠፋብሽ አይደለም፣ ግራ የተጋባሽ አይደለም። መዝሙረ ዳዊት ምዕራፍ 45 ዱቢን ጋሪን ገራኮ ጉቴ ራ ኒያፍ ወንቲ አኒ ቆጴሱ ኩንስ ሞቲidhaaf ni ta'a arrabni koo akka birii nama waa caafuutti beekti. Ilmi namaa keessaa ati midhaaga hunduma irra caal afaan kees namatti ni tola kan Waaqayyoo kennaa kanaan Waaqayyoo bara baraan si eebbiseera. Ati yaa jagna billa kee mudhii keetti hidhadhu. Ulfinna kee guddinni kee agarsiisi. Guddinna keetiin ba'i dubbii dhugaa fi gaarummaa qajeeluma fe'umsa kai harka kee mirgaas gaachana sodaachisaa sitti ni agarsiisa. Xiyyooleen kee gara qabiyyeedha. Onnee diinota mootichaa ni waraana. Sabni warra kaanii immoo si jalatti ni kufu. Teessoon kee inni Waaqayyo siif kenne yeroo hundumaa kan bara baraati. Uleen mootummaa kees qajeelumaati. Ati qajeeluma jaalattee jal'ina jibbite. Kanaafis Waaqayyo gooftaan kee dibata gammachuu si dibee hiriyyoonni kees akka caaltu ni godhe. Ulfinni kee hundinuu qumbii sabriidhaan solqee muka urgooftuun ni gilbaba. Mana mootummaa isaa ilkaan arbaatiin midhaaga keessaa sagalee mi'aaribuu qabuun dhageessisuun si gammachiisa. Intaloonni mootota warra isa biraa fi ulfinna argatan keessa jiru. Misirroon warqee biyya ofirrii naqxee gara mirga kee ni dhaabbatti. Dhaga'i yaa intala as ilaali gurra kee as qabi. namoota kee mana abbaa kee keessa irraafadhu. ኢየሱስ ጌታ ነው። ስለ ሰርግ ነው የሚያወራ። የንጉሱ ሰርግ ነው መጽሐፉ የሚያወራው ስለ ንጉሱ ሰርግ። በንጉሱና በሙሽራ መካከል የሚሆነው ሰርግ ላይ ነው መጽሐፉ ሙሉ በሙሉ የሚያተኩረው። መጽሐፉ ዝም ብለን እንደ መጽሐፍና እንደ ሰማን እንደ ምድራዊ ሐሳብ ስናየው ከንጉሱ መካከል በንጉሱ ሰለሞን ላይ የተደረገውን ሰርግን ያመለክታል። የሰለሞንን ሰርግ ጋብቻውን ያመለክታል። እና ይሄ ማለት በንጉሱ መካከልና በሙሽሪቷ መካከል የተደረገ ሰርግ ነው የሚያሳየው። በምድራዊ ነገር ምድራዊ ሰርግ ድግስ ነው የሚያሳየው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ንጉሱ ሰለሞን ብዙ አግብቷል። ከዛ መካከል የፈርዖንን ልጅ ሁላ ከሱ ወገን ያልሆነችውን ወደ አዛብ ሄዶ ምስት አርጎ አግብቷል። ፈርዖን ልጅ የግብፅን ልዕልት ትወክላለች እና ከራሱ ካልሆነ ከራሱ ወገን ወጥቶ ትዳር መስርቷል። ይሄ ምድራዊ ንጉሱ ሰለሞንን ያመለክታል። ይሄ መጽሐፍ በሰለሞን ሕይወት፣ በሰለሞን ንግስና፣ በሰለሞን ጋብቻ፣ በሰለሞን ትዳር ብቻ አይቶ መጽሐፉን ይሄንን ነው ማለት አይቻልም። ምክንያቱም መጽሐፉ ሌላም የሚያመለክተው መንፈሳዊ የሆነ ዲፕ የሆነ ሰማያዊ አጀንዳ የያዘ መጽሐፍ ነው። ዛሬ ማታ ለአንድ ሰው እግዚአብሔር ከትላንትና ሕይወት ወደ አዲስ ሕይወት፣ ከተዘጋ ሕይወት ወደ ተከፈተ ሕይወት፣ ከተያዘ ሕይወት ወደ ተለቀቀ ሕይወት፣ ወደ አዲስ ምዕራፍ የሚገባ አንድ ሰው አለ። ልቤ ይላል ጻፊ ለንጉሱ ነው እየተናገረ ያለው ደራሲው። ልቤ መልካም ሐሳብ ይላል አፈለቀ ይላል። ኢየሱስ ለዘላለም ጌታ። የሚገርማችሁ ጻፊና ደራሲ የሚያመለክተው ለንጉሱ ያለው ክብር፣ በንጉሱ ፍቅር እንደተነደፈ፣ በንጉሱ ፍቅር እንደተነካ፣ የንጉሱ ፍቅር ንጉሱ ያደረገ ነገር ልቡን ነካና ሞላ፣ ተነካ፣ ተሞላ። የሚገርም ነው። የንጉሱ ፍቅር ነካ እና ምን አደረገ ይላል? ልቤ ይላል መልካም ሐሳብ አፈለቀ ይላል። ዛሬ ማታማ እንደሆነ ያላቅ መልካም የሆነ ነገር ካንተ ውስጥ መፍለቅ ይጀምራል። አሜን።
የተቀኘሁትን ቅኔ ይላል ለንጉሱ አሰማለሁ ይላል። በራሴ ነው ምለው ተሞልቻለሁ ይላል። አንድ ሐሳብ ውስጥ ያለ የተቀኘሁት ቅኔ ያለውና ንጉሱ እንዲሰማኝ ፈልጋለሁ አለ። ዛሬ ማታ በጌታ በኢየሱስ ክርስቶስ ስልጣን ማን እንደሆነ አላቅም። አንድ በምስጋና የተሞላ ሰው፣ በክብር የተሞላ ሰው ዛሬ ለንጉሱ ክብር የሚያሰማ ምስጋናን፣ ዝማሬን፣ አምልኮን የሚያሰማ አንድ ሰው ከዚህ ጉባኤ መካከል ይነሳል። አንደበቴ ይላል እንደ ባለሙያ ጻፊ ብሩኖ ይላል። እሺ እየተነተነ ነው ያለ ንጉሡ አለ አንተ ከሰዎች ሁሉ ውብ ነህ፣ በጣም ታምራለህ፣ መልካም ነህ፣ አንተ በጣም ውብ ነህ አለ። አጠገቤ የተቀመጠ ሰው ነካ አድርግና አንተ በጣም ውብ ነህ በሉት እባካችሁ። ከሰዎች መካከል እኮ ከሰዎች ሁሉ ይልቅ ውብ ነህ፣ ከሁሉ ትበልጣለህ፣ ለየት ያለ ሰው ነህ ይላል። ጻፊ እኮ ደራሲ ንጉሡን እያሰማ ነው ያለ። ከንፈሮችም የጸጋ ቃል ያፈልቃሉ። ስለዚህ ይላል እግዚአብሔር ለዘላለም ባርኳል አለ። የሚገርም ነገር ይሄ ንጉሥ ከሌላ ነገሥታቶች በላይ ውብ ነው፣ ለየት ያለ ንጉሥ ነው። ጻፊ እኮ ነው ምለው፣ ደራሲ እኮ ነው ምለው። አንተ ይላል ከሌሎች ይልቅ ውብ ነህ ይላል። አቲ ወረካን ጫላ በሬዳ ዳይዳ አቲ ወረካን ጫላ ሚዳጋ ዳይዳ አቲ ወረካን ጫላ ጋሪ ዳዳ ደራሲ የንጉሡን ማንነት ይሄ ንጉሥ ከሌሎች ጋር እንደማይገናኝ በጣም ንግስና ልዩ እንደሆነ ውበቱ ልዩ እንደሆነ ማራኪ እንደሆነ ልዩ እንደሆነ ደራሲ ይናገራል። ይሄ ንጉሥ ለዘላለም የተባረከ ንጉሥ ነው። አንዳንዶቹ በረከታችሁ ለሆነ ለተወሰነ ጊዜ ነው። ይሄ ንጉሥ የተባረከ ለዘላለም ነው። ባርኮቱ ለዘላለም ነው። ንግስና ለዘላለም ነው። ጌትነቱ ለዘላለም ነው። ዛሬ ማታ አንድ የማይቋረጥ በረከት፣ የማይዘጋ ማንም የማይገዳደር በረከት ወደ እናንተ ቤት ይመጣል። አሜን። ያችሁ ከፍ አድርጉና የማይቋረጥ በረከት ወደ ቤቴ ይመጣል በሉ ባካችሁ። የማይቋረጥ በረከት ወደ ቤቴ። እኛ የምናመልከው ጌታ አንተ ያጣ አይደለም፣ ግራ የገባ አይደለም፣ አንተ የተጨቆነ አይደለም። ኢየሱስ በዙፋኑ አለ። አሜን። ኃያል ሆይ ይላል ሰይፍን በወገብ ታጠቅላል። የሚገርማችሁ ነገር ጻፊውና ደራሲ ለንጉሱ ነው ይሄንን እያለ ያለ። ንጉሱ የሚነክሰው በሰው ልጅ ላይ ነው፣ በሆነ ድንበር ላይ ነው፣ በሆነ ሀገር ላይ ነው። ለንጉሱ ነው እየተናገረ ያለ። ግርማ ሞገስን ተላበስላል። የሚገርማችሁ ሰይፍ የመጀመሪያ የመከላከል ምልክት ነው፣ የሰላምን ምልክት ነው፣ የስልጣንን ምልክት ነው። ሰይፍ ጠላቶችን የምትዋጋበት ነው። ንጉሱ ሲሆን ይፈርዳል፣ ሲሆን ይመራል፣ ሲሆን ሰላምን ያውጃል። ሳይሆን ሲቀር ግን በሰይፉ ምን ያደርጋል? ይዋጋል። ሰይፉ ለሁለት ያገለግላል ወዳጄ። ለሰላምም ያገለግላል፣ ለድልም ያገለግላል። ሰይፍ የድል የሰላም የፊት ምልክት ነው፣ የንግስና ምልክት ነው። ሰይፉ የቃሉ ምልክት ነው። ሳይሆን ሲቀር ግን ሰይፉ ለውጋ ነው የሚጠቀመው። ንጉሱ በሁለቱም በኩል በቂ ሬዲ ሊሆን ይገባል። መታጠቅም አለበት፣ መዘጋጀትም አለበት። ሰላም እንዳለ ውጋ አለ፣ ሰላም እንዳለ ጦርነት አለ። ዛሬም አንድ ኃያል ሰው ከዚህ ጉባኤ መካከል ስነሳ ያለው አሜን። አንድ የታጠቀ ማንም የማይመልስ ሬዳ ጋዳ ጋባርታኒያ መከራ ወደ ኋላ የማይመልስ ሁኔታ ወደ ኋላ የማይመልስ አንድ ሰይፈኛ ነብይ ከዚህ ጉባኤ መካከል ዛሬ ማታ ይነሳል። አሜን። ባዶ እጅ እየተመላለሳችሁ ያላችሁ ሰዎች፣ መዋጋት ያቃታችሁ ሰዎች፣ የተንበረከካችሁ መንገድ የቀየራችሁ ሰዎች ዛሬ ማታ አንድ ነገር ልነግራችሁ ፈልጋለሁ። እግዚአብሔር እንደዚህ ይለኛል፣ የእናንተን ውጊያ እኔ እዋጋለሁ ይለኛል። ማን እንደሆነ አላቅም። በአንድ ሰው እጅ ላይ ዛሬ ሰይፍ ከሰማይ እየተሽከረክሮ መጥቶ እጁ ላይ የሚገባ ሰው አለ። አንደኛ እኔ ነኝ ሌላ ይከተላለሁ የሚል ጠላቶችን ዛሬ ትፈጫችኋለህ፣ ዛሬ ትዋጋችኋለህ። እግዚአብሔር አንድ ሰይፈኛ ነብይ ዛሬ ያስነሳል። አሜን። ንጉሱ ሰይፉን በወገቡ እንድታጠቅ አጋርታንያ። ወገብ የመቆም ምስጢር ነው፣ የመጽናት ምስጢር ነው። ዝም ብሎ አይደለም፣ ደረት ላይ አይደለም ሰይፍ የምታጠቀው፣ ወገብ ላይ ነው። የመቆም ምስጢር፣ የመጽናት ምስጢር፣
አለው ባዳጋታለ አልንበረከክም የማለት አጋማርቲ ካቴካና ማኪያኖታ ሊያንበረከካችሁ የሚፈልግ ዛሬ ማታ እኔ ሰይፈኛ የሆነ መልአክ አይደለም ዛሬ መጣራ ሰይፈኛ የሆነ ሰው ከዚህ ጉባኤ ይነሳል። ሊያንበረከክ የሚፈልግ መንገድ ሊያስቀይር የሚፈልግ ሊያስለቅስ የሚፈልግ ስፍራ ሊያስለቅቅ የሚፈልግ ዛሬ በእግዚአብሔር ሰይፍ ስመታ ያለው አሜን። እግዚአብሔር የማይመለሱ ልጆችን ቀብቻ ያስነሳለሁ ይላል። ግርማ ሞገስን ተላበስላል ባዶአቱን ግርማ ሞገስን የንግስና ስልጣንን አንዛ ስልጣን ንጉስ አከ ንጉስ አደሙ ቀብደ ዳቤክ ሂዳዱ ዳ ቢለኬ ኡልፍናው ፈደ ዳቤክ ሲምቦኬ ስተየዳ አከ ሞቲ ተየዳ ዳቤክ አከ ኢጆሌ ሌንጫደ አከ ሌንጫት ዋመምተኒ ዶከተኒ እንጅራት ኑቲ ኢጆሌ ሌንጫት ቬናዳ ባርታንያስ ረፍኔ ለየው ታናን እንሶዳችፍነ ጪፍኔ ዩኑ ሶዳተን ጋፈኑ ደደምነ ዩኑ ሶዳተን ጋፈ ጨልፍነ ዩኑ ሶዳተን ኦሶን ዱበነ ዩዱበና ቤክ ኦሶን ጅልቢ ፈነ ዩ ጅልቢ ፈጭም ኤርጋሲ ቀባ ገልገለከን ዋቀዮ አከል ሲንጀዳራ ዲነከ ሩጉቴሬዳ አሜን። አምላኮይ ዙፋኒ ለዘላለም እስከ ለዘላለም ጸንቶ ይኖራል ይላል። ሙሉ በሙሉ አሁን ወደ ምን ፈልግበት ሐሳብ መተን ማውራት እንችላለን። ይህ መጽሐፍ ዝም ብሎ ምድራዊ እንደ ምሳሌ ጻፊውና ደራሲው እንደ ምድር ንጉስ ይሄን ነገር ወስደን ማትከቻለን ከስፈለገ ሰለሞንን ነው። ግን ሙሉ በሙሉ መጽሐፉ የሚያተኩረው ንጉሱ ኢየሱስን ነው። መጽሐፉ እያወራ ያለው ለዘላለም የሚኖር እሱ ነው። መንግስቱ ለዘላለም የሚሆነው እሱ ነው። የተከተላችሁ ንጉሱ ኢየሱስ ነውና አሜን። ሊያቋማችሁ ሊያቋርጣችሁ ማንም አይችልም። አሜን። መጽሐፉ ስለ ሁለት ሰርግ ነው የሚያተኩረው። በጣም በስፋትና ተንተን ስታረግ ምንድነው መናገር የሚፈልገው? ከመጀመሪያም ጀምሮ ማውራት ስትፈልገው የሁለቱ ጋብቻ እና ላይ ያመለክታል። የንጉሱ የሙሽራና የሙሽሪቱ ጋብቻ ላይ የሚያተኩር መጽሐፍ ነው። ሙሽራው ኢየሱስ ነው። ሙሽሪቱ ደግሞ ቤተ ክርስቲያን ናት። የሚገርም ነገር ከአይሁዶችና ከእስራኤላን ወገን ብቻ አይደለም ንጉሱ ሰለሞን ያገባ። ከፈርዖን ከግብጽ አግብቷል። የፈርዖን ልጅ የግብጽ ልዕልት ትወክላለች። እቺ የግብጽ ልዕልትና የፈርዖን ልጅ ደግሞ የአሕዛብን ሕዝብ ትወክላለች። ይሄ ማለት ኢየሱስ ክርስቶስ የሞተ ለአይሁዶች ወይ ለእስራኤላኖች ብቻ አይደለም፣ ለአሕዛብ እንደሞተ እና ለአይሁዶች ብቻ እንዳልሆነና ወራ ኦርማቲፍ አከኢንዱዌ ጎፍታን ኢየሱስ ክርስቶስ ከነንዱዌ ፊ ዱአሞአቴ ከነንከ ወራ አይሁዲፍ ወራ እስራኤል ቆፋ ፈከንታን ቆሞ ቢየለፋ ሁንዳ ፈከተ ወራ ብራቲፍስ አከተ ሄደ ከኑት ምድስ እጃችሁ ከፍ አድርጉ። ንጉሱ ኢየሱስ ዛሬ ማታ እንደዚህ ይላችኋል። አላፋን ያደሳ ካፓያ ከገባችሁበት መንደር ይለኛል ንጉሱ ኢየሱስ። ካስጨናቂ ነገር ይለኛል ንጉሱ ኢየሱስ። ዛሬ እጃችሁን ይዤ በድል ይመራችኋለሁ ይለኛል። አሜን። ነገሩ የሚያመለክተው በሁለቱ ላይ ነው። ንጉሱ ኢየሱስ ነው። ሙሽራው ደግሞ ቤተ ክርስቲያን ናት። አካቲቫኒ ጎሳ ፕራዲያስ ሙሽራ አንቺ ነሽ፣ ሙሽራ አንተ ነህ። አቤት አቤት አቤት! ሞቷል፣ ሞትን ድል አድርጎ ተነስቷል። ሙሽራ ነገ ሊወስድሽ ይመጣል። አንቺ መንገድ ጠፋብሽ አይደለም፣ ግራ የተጋባሽ አይደለም፣ ቤት ተሰራልሽ ነሽ። ዛሬ ማታ የጌታ መንፈስ ይናገረኛል። እግዚአብሔር እንደዚህ ይለኛል፣ እየተገዳደረ ያለው ይለኛል፣ ግራ እያጋባ ያለው ይለኛል፣ እያስለቀሰ ያለው ይለኛል፣ ወገቡን በሰይፍ ይወጋዋለሁ ይለኛል። አሜን። ምናወራ ስለ መሲህ ነው፣ ስለ አዳኙ ኢየሱስ ነው ምናወራ። መጽሐፉ ንጉሱ ሰለሞንን አይደለም እየተነተነ ያለው። ለዘላለም መንግስቱ የሚኖር ኢየሱስ ብቻ ነው። መንግስቱ ማንም የማይነካ ኢየሱስ ብቻ ነው። ለዘላለም የሚነግስ እሱ ብቻ ነው። ሞትን ድል ያደረገ እሱ ብቻ ነው። በቀራንዮ ላይ የተሰቀለ እሱ ብቻ ነው። መቃብሩ ሊይዞ ያልቻለ እሱ ብቻ ነው። የጌቶች ጌታ ነው። የነገስታቶች ሁሉ ንጉስ ነው። የኃያላኖች ሁሉ ኃያል ነው። ሃሌሉያ! መንግስቱ ገደብ የለም። ከጫፍ እስከ ጫፍ
የሚገዛ የዘላለም አምላክ ነው። ዛሬ ማታ ይህንን መንግስት እየተከተል በምናምንቴ በአጋንንት ሰራተኛ አትያዝም። እግዚአብሔር እንደዚህ ይለኛል፣ ካላ ድንበር አልፌ ትሄዳለህ ይለኛል። እኔ ማን እንደሆነ አላቅም። በር ተከፍቶለት ወደ ከባድ ምዕራፍ እየገባ ያለው ትውልድ አያል። አሜን። ለልጆቼ ዛሬ በር ከፍቼዋለሁ ይለኛል። ንጉሱን ይዞ ወደ ኋላ መመለስ አይቻልም። ንጉሱን ይዞ እያለቀሱ መኖር አይቻልም። ይሄ እኮ የነገስታቶች ንጉስ እኮ ነው። ይሄ የምድር ባለቤት እኮ ነው። ይሄ የሰማይ ባለቤት እኮ ነው። ኃያል እኮ ነው። ንጉሱ አባቴ ነው የሚላለ እኔ ልጁ ነኝ የሚል እኔ የንጉሱ ልጅ ነኝ የሚላለ ወይ አባርቴንያ ንጉሱ አባቴ ነው የሚላለ ዛሬ በአባታችሁ ቤት ውስጥ ያለውን በረከት ወደ እናንተ ቤት አዝዤዋለሁ። አሜን። አንተ ጻፊ እኮ ስለ ሰለሞን አይደለም፣ ልቡ የተሞላ እኮ በመንፈስ ቅዱስ ነው። እያቀኘ ያለው ቅኝቱ ስለ ጌታ ነው። አባርታን ያማካታፋያ ስለ ኢየሱስ እኮ ነው እየዘመረ ያለው። ዋዳ ጃጃጃጃጃ ሃሌሉያ። ዛሬ ማታ ልባችሁ ውስጥ ያለው መንፈስ ስራውን መስራት ይጀምራል። ዛሬ ዜማን የሚያወጡ ለጌታ የሚዘምሩለት የሚንበረከኩለት ጌትነቱን የሚያውጁ ቅባት ያለባቸው ልጆች ከዚህ ጉባኤ መካከል ተነሳ። ይሄን ሌላ ንጉስ አይደለም። ሌላ ንጉስ ከየት መጣ ይላል። አንተ አድራሻ ይጠይቃል፣ ቋንቋ ይጠይቃል፣ ጎሳ ይጠይቃል፣ ማንነትን ይጠይቃል። ይሄ ንጉስ ሰው መሆን ብቻ በቂ ነው፣ በኔ መፈጠሩ ብቻ በቂ ነው ብሎ ለኔና ለአንተ እኩል የሞተ ይሄን እያለ ዝቅ ብለህ ትኖራለህ። ንጉስ አለኝ የሚል እጁን ከፍ አድርግ። ዛሬ ከንጉሱ ጋር ብትኖሩ ይሻላል። ታችኋል። ይሄ ሰራ አይጠይቅም፣ ይሄ ቋንቋ አይጠይቅም፣ ይሄ ጎሳ አይጠይቅም፣ ይሄ አብሊቲ የተለያየ ነገር ደትከ በኩምሰከ እኙማ ኬሲንጋፈቱ ነመተውን ቆፍቲ ጋዳ